ለሁላችሁ ለኢትዮጵያኖች በጠቅላላ እንኳን ደስ ያላችሁ በይፋ ያስጀመርነው በመስጠት ነው። እጅግ አድርጌ አመሰግናለሁ። እንኳን ደስ ያላችሁ። ብልጽግና እንኳን ደስ አላችሁ ካለ የዘመኑ ካዳሚዎች እንኳን ደስ አላችሁ ሲባሉ ካጨበጨቡ ቀጥሎ መርዶ ሊነገር ነው ማለት ነው የሚለው ድምዳሜ አሁን የጋራ ማህበረሰባዊ ስምምነት የሆነ ይመስላል። ወይዘሪት ፍሬሕይወት ታምሩ እንኳን ደስ አላችሁ ሲሉ ይዘውት የቀረቡት ብስራት ዜና ኑሯቸው አልነበረም። እሳቸው የሚያስፈነድቅ አድርገው ቢያቀርቡትም ሌሎች ተከትሏቸው ቢያጨበጭቡም ነገሩ ግን የሚያስደነግጥ እንጂ የሚያስደስት አልነበረም። ሌላው ቀርቶ በብዙ አጀብና ድግስ የኢትዮ ቴሌኮምን የመሸጥ ዜና የተናገሩት ጠቅላይ ሚኒስትሩ ስለ ጉዳዩ ቃል ከመተንፈስ የተቆጠቡት ያለ ምክንያት አይደለም። አንዳች የብስራት ዜና ቢኖረው ኑሮ የሚናገሩት እነ ፍሬሕይወት ታምሩ ሳይሆኑ ራሳቸው ጠቅላይ ሚኒስትሩ እንደሚሆኑ ወትሮም የሚታወቅ ነው። ያልተከሉትን አፕል አመረትን እያሉ ያላገኙትን ነዳጅ ተገኘ እያሉ ያላሳኩትን ወደ ቀይ ባህር ገባው እያሉ የብስራት ዜና ፍለጋ ሐሰት ሲያወሩ የነበሩት ጠቅላይ ሚኒስትሩ ከኢትዮ ቴሌኮም በኩል እንኳን ደስ አላችሁ የሚያስብል መረጃ ቢኖር ኑሮ በእነ ፍሬሕይወት ታምሩ አንደበት ያስነግሩታል ተብሎም አይጠበቅም። እናም እንዲህ እልል በሉ የሚያስብል ታሪክ ሳይሆን ምን ሆነን ነው የሚል ጥያቄ የሚያጭር ክስተት በዚያ ሆኗል። ነገሩ የጀመረው ባሳለፍነው ጥቅምት 7 ነበር። ድግስና ብልጭልጭ ነገር አብዝቶ የሚወደው ብልጽግና አዲስ አበባ ውስጥ በዚያ ቀን ድግስ ጣለም። በዚያ ምሽት ላይ የተደገሰው ኮክቴል የኢትዮ ቴሌኮም 10 በመቶ ሽያጭ ይፋ ለማድረግ ነበር። ሽያጩም ጠቅላይ ሚኒስትሩ እንደተለመደው ለ20 ደቂቃ አውርተው መጀመሩን ተናገሩ። በንግግራቸውም እንዲህ አሉ። ኢትዮጵያውያን በሽሚያ ይህንን ሼር እንድንገዛ አደራ እያልኩ ዛሬ በይፋ የሼር ሽያጩ መጀመሩን ሳበስር ምናልባት ኢትዮጵያውያን ከበረቱ 10ሩ ሊያድግ እንደሚችልም ከወዲሁ ፍንጭ በመስጠት ነው። እጅግ አድርጌ አመሰግናለሁ። እንኳን ደስ ያላችሁ። ጠቅላይ ሚኒስትሩ እንዲህ ያስጨበጨቡለት ቴሌን የመሸጥ አይኤምኤፋዊ ትዕዛዝ 10 በመቶውን በገበያ ያወጣ ነበር። የኢትዮ ቴሌኮም ጠቅላላ ዋጋ 300 ቢሊዮን ብር ነው ተብሎ ከዚህ ውስጥ 10 በመቶውን በ30 ቢሊዮን ብር ለመሸጥ የአክሲዮን ሽያጭ ይፋ ከሆነ በኋላ ለ121 ቀን ገበያ ላይ ውሏል። አገዛዙ ቴሌን ለሀገር ውስጥ ሰዎች ሽጬ ያገኘዋለሁ ካለው 30 ቢሊዮን ብር ውስጥ ማሳካት የቻለው 10 በመቶ ገደማ ብቻ ሆኗል። ይህም በብር ሲሰላ 3.2 ቢሊዮን ብር ብቻ ይሆናል። በሌላ አገላለጽ ከእቅዱ 90 በመቶ የሚደርስ ሰው አልተሳካም ማለት ነው። እንዲህ ያለውን ያለመሳካት ዜና ነው ፍሬሕይወት ታምሩ እንደ ብስራት ዜና እንኳን ደስ አላችሁ ያሉት። እንዲህ ያለ ያልተሳካ እቅድ መኖሩን ስለሚያውቁ ነው ጠቅላይ ሚኒስትሩም ስለ ጉዳዩ ከማውራት የተቆጠቡት። በእርግጥም ውጤቱ እንደ ድግሱ ብዙም አልተነገረለትም። ጥያቄው ፍሬሕይወት በዚህ መልኩ ያልተሳካን እቅድ ለምን እንኳን ደስ አላችሁ አሉ የሚለው ብቻ አይደለም። ነገሩ ለምን የመገናኛ ብዙሃንን ትኩረት አልሳበም የሚለው ጥያቄ መሆን አለበት። ለዚህ ጉዳይ አስተያየቱን የሰጠ አንድ ባለሙያ የኢትዮ ቴሌኮም ያለመሸጥ ጉዳይ ግዙፍ አጀንዳ መሆን ይገባው ነበር። ሽያጩ ይፋ የሆነለት የሀገሪቱን ሚዲያ ያጥለቀለቁ ሹማምንት ውጤቱ አስከፊ መሆኑን ሲያውቁ ስለ ጉዳዩ አይናገሩም። ሚዲያዎችም ጉዳይ አላሉትም። የዚህ ዋናው ምክንያት ደግሞ ኩባንያው በርካታ ሚዲያዎችን በስፖንሰር ስም ድጋፍ ያደርጋል። እናም የድርጅቱን እቅድ አለመሳካት ሊተነትን የሚችል ሚዲያ የጠፋው በዚህ ምክንያት ነው። ቴሌ ሚዲያዎችን አስቀድሞ ገዝቷቸዋል ይላሉ። ከሁሉም በላይ ግን ኢትዮ ቴሌኮምን የሚያክል ኩባንያ ለምን የሀገር ውስጥ ገዢ ያጣ የሚለው ጥያቄ መሰረታዊ ነው። ከዚህ ቀጥሎ የሚመጣው ግን አደገኛ ነገር መሆኑን ማስተዋል ያስፈልጋል። በእርግጥም ይህንን የኢትዮጵያ አንጋፋ ተቋም የኢትዮጵያ መሆኑን እንዲያበቃ ለማድረግ ደጃፍ ላይ መቆሙ እየተነገረ ነው። አደጋውን ከመመልከታችን በፊት ኢትዮ ቴሌኮምን የሚያህል አትራፊ ድርጅት መንግስት በሚያቀርባቸው የገበያ ዕድሎች ላይ ገንዘብ በማውጣትና መንግስትን የማመን ባህል ያለው ህዝብ ባለበት ሀገር ላይ ስለምን ኩባንያውን የገዙ ሰዎች በዚህ ደረጃ ቁጥራቸው አነሰ የሚለው ወሳኝ ጥያቄ ነው። በአመት 27 ቢሊዮን ብር የሚያተርፍን ድርጅት ኢትዮጵያውያን ለመግዛት አልወደዱም የሚለውን ጥያቄ ምክንያቱ ለምንድን ነው ለሚለው ወይዘሪት ፍሬሕይወት የተናገሩትን ባለሙያዎች የማይረባ ምክንያት ነው ብለውታል። ለምንስ 10 ብቻ ተሸጠ ለሚለው ተቋማት አልተሳተፉም። ትውልድ ኢትዮጵያኖችን አላሳተፍንም። ከፍተኛ መጠን ያለው መግዛት የሚፈልጉ በጣም ትንሽ ናት 1 ሚሊዮን ትልቅ ተቋም ላይ ስለዚህ ትንሽ ከፍ ብታረጉት ብለው የጠየቁ ባለሀብቶችን አላሳተፍንም። ይህንን የዋናው ስራ አስፈጻሚ ምክንያት የማይዋጥ ያሉ ሰዎች ለዚህ ኩባንያው ገዢ ማጣት ዋናው ምክንያት ፖለቲካዊና ኢኮኖሚያዊ ነው ይላሉ። ህዝብ ለሀገርና ለራሱ ይሆናሉ ብሎ ሲያመን መንግስት በሚያቀርባቸው ኢንቨስትመንቶች ላይ ገንዘቡን ሲያፈስ በቅርብም በሩቅም ዘመን ታይቷል። ድሮ የጥቁር አንበሳ ሆስፒታል ሲገነባ የዘመኑ ትውልድ አስደናቂ እንደነበር ታሪክ ከትቦታል። የህዳሴ ግድብ ግንባታ ይፋ ሲሆን ኢትዮጵያውያን ቦንድ በመግዛት መሳተፍ እንደሚችሉ ሲነገራቸው በየባንኮቹ የተሰለፉበት እውነት ዛሬም እንደ ትኩስ ዜና የሚደመጥ ጉዳይ ነው። በዚህም በህዳሴ ግድብ ላይ የብልጽግናው አገዛዝ እስኪመጣ ድረስ 12 ቢሊዮን ብር በቦንድ ግዢና መሰል መንገዶች ገንዘቡን ህዝብ አፍስሷል። በተመሳሳይ ዘመን ውስጥ ይኸው ህዝብ የህዳሴ ግድብ ቦንድ ግዛ እየተባለ ኢትዮጵያዊ ለኮንዶሚኒየም ግንባታም ብሎ እንዲመዘገብና
በባንክ እንዲያስቀምጥ ጥሪ ሲቀርብለት በአዲስ አበባ ብቻ 1 ሚሊዮን ሰው ተመዝግቦ ቁጠባ ጀምሯል። እንዲህ ባለ መልኩ መንግስታት የሚያመጡትን የኢንቨስትመንት እድል ከዚህ በፊት ለመጠቀም የማያቅማማ ህዝብ ባለበት ኢትዮጵያ ውስጥ አትራፊውን ቴሌኮምን የሚገዛ መቸገሩ ለምንድን ነው የሚለው ጥያቄ ኮርኳሪ የሚሆነውም በዚህ ምክንያት ነው። ዋናው ሰበብ ፖለቲካዊ እምነት ማጣት ነው የሚሉ አንድ ነበር የኢትዮጵያ ፖለቲካ ጉዳዮች ተንታኝ። ህዝቡ በአሁኑ ወቅት በጦርነት ተማሯል፣ መንግስት ደግሞ ጦርነትን ፖሊሲው አድርጓል። በመሆኑም ህዝቡ ይህንን አክሲዮን ብንገዛ መንግስት ጦር መሳሪያ የሚገዛበትንና መልሶ እኛኑን የሚገልበትን ገንዘብ እንዲያገኝ እናደርገዋለን ብሎ እንዲያምን አድርጎታል የሚለውን ይገልጻሉ። በእርግጥ 10 ቢሊዮን ዶላር ኢንቨስት የሚደረግባቸውን ፕሮጀክቶችን አጥፌ በዚሁ ገንዘብ እዋጋለሁ የሚል መንግስት ባለባት ኢትዮጵያ ውስጥ ከኢትዮ ቴሌኮም ሽያጭ የሚገኘውን ገንዘብ ይዞ ጦርነቱን ሊያስከትል ይችላል የሚለው ለእርግጠኝነት የተጠጋ ግምት ነው የሚሉ አስተያየት ሰጪ ደግሞ ቀድሞ ነገር ኩባንያው ለሽያጭ እንዲቀርብ ካደረጉ አይኤምኤፋዊ ምክንያቶች መካከል አንዱ የገንዘብ ችግር ነው ይላሉ። አገዛዙ ወታደራዊ ስልጠናና የጦር መሳሪያ ግዢ በፍጥነትና በአጭር ጊዜ ውስጥ ገንዘብ ለማግኘት ይፈልግ ነበር። ያንን ፍላጎቱን ለማሳካት 30 ቢሊዮን ዶላር በቴሌ በኩል ለማሳካት አቅዶ ተንቀሳቀሰ፣ ግን እንዳሰበው ሳይሆንለት ቀረ ሲሉ ያብራራሉ። እናም ኢትዮ ቴሌኮም ላለመሸጡ ከሚቀርቡት ምክንያቶች መካከል ህዝብ ለዚህ ጦረኛ መንግስት የገንዘብ ምንጭ አንሆንም ብሎ አሰበ የሚለው ቀዳሚ ነው። 130 ሚሊዮን ህዝብ አላት በሚባልባት ኢትዮጵያ ውስጥ አክሲዮን መግዛት የፈቀዱት 47000 ሰዎች ብቻ ሆኗል። 3.2 ቢሊዮን የገዙት 47000 ሰዎች ናቸው እንደማለት ነው። 30 ቢሊዮን ብር አቅዶ 3 ቢሊዮን ብር ላይ የተቀጨው የኢትዮ ቴሌኮም አክሲዮን ሽያጭ አለመሳካቱ ኢኮኖሚያዊ ምክንያት የድህነት መስፋፋት ነው የሚለውን የሚናገሩ አስተያየት ሰጪዎች አገዛዙ ባለፉት ዓመታት የፈጠረው የድሃ መጠንን ዋቢ ያደርጋሉ። የተባበሩት መንግስታት ዓመታዊ ሪፖርት ባለፉት ህዳር ሲወጣ ኢትዮጵያ 86 ሚሊዮን ድሃዎችን ወይም ከአጠቃላይ ህዝቧ 72 በመቶ በማደሄት ከዓለም አንደኛ ሆናለች። ስለ ጦርነትና ውድመት እንጂ ስለ ልማት፣ ሆስፒታል ግንባታ፣ በውሃ ተቋማት ዝርጋታና ትምህርት ማስፋፋት የማያወራው አገዛዝ በ2030 የተባበሩት መንግስታት ይሳካል ብሎ ያስቀመጠውን የዘላቂ ልማት ግብ ሲተነብይ ዲቨሎፕመንት ጎል እንደማያሳካም ከወዲሁ እየተገለጸ ነው። ይህም በምስሉ ላይ የሚታየው የተባበሩት መንግስታት ዓመታዊ ሪፖርት 86 ሚሊዮን ኢትዮጵያውያን ሁሉን አቀፍ ድህነት ማለትም የትምህርት፣ የጤናና መሰል ቀውስ ያለባቸው ድሃዎች ናቸው ብሏል። ከአጠቃላይ ህዝቡ 72% ድሃ በማድረግም የብልጽግና መንግስት ዓለም ላይ የሚበልጠው የለም። የነፍስ ወከፍ ገቢን በከፍተኛ ደረጃ አሽቆልቁሏል። ለማሳያነትም ገንዘብ ሚኒስቴር ይፋ ያደረገውንና የኢትዮጵያ ጠቅላላ ዓመታዊ ምርት 100 ቢሊዮን ዶላር ነው የሚለውን ለ130 ሚሊዮን ኢትዮጵያውያን ስናከፋፍለው የአንድ ዜጋ ዓመታዊ ገቢ $700 ገደማ ሆኖ እናገኘዋለን። ይህ ከጥቂት ዓመታት በፊት $1000 አካባቢ ነበረ። መካከለኛ ገቢ ያለው ህዝብ አደይተው ቤት ያለውን ቤት አልባ፣ መኪና ያለውንም ንብረት የለሽ አድርገውታል። ባንክ ያስቀመጠውን ገንዘብ ከአይኤምኤፍ በታዘዙት ፖሊሲ ምክንያት እንዲዳከም አድርገውታል። እናም ኢትዮ ቴሌኮም ያቀረበውን አክሲዮን እንዳይሸጥ ያደረገው የድህነት መስፋፋትና የገቢ ማሽቆልቆል ነው የሚሉ ሰዎች 72 በመቶ ህዝብ ሁሉን አቀፍ ድህነት ውስጥ በሚማቀቅበት በዚህ ወቅት ይህንን አክሲዮን ለመግዛት የሚችል ማን ነው ሲሉ ይጠይቃሉ። የሕክምና ባለሙያዎቿን የምታስረብ ሀገር ቴሌኮሙ ያቀረበውን አክሲዮን የሚገዛ ልታገኝ አትችልም ነው ነገሩ። የኢትዮ ቴሌኮም አክሲዮን ለመግዛት በትንሹ 10,000 ብር እንደሚያስፈልግ ኩባንያው አስታውቋል። 33 አክሲዮኖችን በ10,000 ብር በአንድ ጊዜ ለመግዛት የማይችል ህዝብ የፈጠረው ብልጽግና ይህንን ማድረግ የሚችሉ ሰዎች ቁጥር ከ47,000 በላይ መሆን እንዳይችል አድርጎታል። የሀገሪቱ ህዝብ ድህነቱ አክሲዮን ለመግዛት ይቅርና የዕለት ጉርሱንም የማይሸፍኑ ዜጎች እንዲበዙ አድርጓል ከሚለው በተጨማሪ የአገዛዙ አለመታመን በራሱ ሚና አለው የሚሉ ሰዎች በተጨማሪ ማብራሪያና ተሞክሯቸውን ያቀርባሉ። ብልጽግና ብዙ ጉዳዮችን ቃል ገብቶ ክዷል። ሌላው ቀርቶ ኮንዶሚኒየም ለመስራት የተገባውን ውል ትቶ የቀደመውን መንግስት የሰራውን ኮንዶሚኒየም ለሹመኛና ለወዳጅ ዘመድ አድሎታል እና በኮንዶሚኒየሙ ጊዜ ያሰርነውን ውል የካደን መንግስት አምነነው አክሲዮን ልንገዛ እንችላለን ወይ የሚለውን ጥያቄ ያነሳሉ። እና ዋሹ አገዛዝ ሊታመን አይችልም እና የጥቁር አንበሳ ሆስፒታልን ለመገንባት ወይም የህዳሴ ግድብን ለማነጽ ተብሎ እንደተጠራውና እንደተሸጠው ቦንድ የቴሌን አክሲዮን ለመግዛት የሚወጣ ህዝብ ሳይታይ ቀርቷል ይላሉ። ገንዘብ ያላቸው ሰዎች አንድም ገንዘባችንን ለጦርነት ያውለዋል በሚል ሁለትም ነገ ይከዳናል ብለው በመስጋት አክሲዮን ከመግዛት ተቆጥበዋል የሚለውን አስተያየት የሚናገሩ ሰዎች ሶስተኛ ምክንያትም አለ ይላሉ። ይኸውም የሚሸጠው አክሲዮን የረባ ትርፍ የሌለውና የትርፍ ድርሻውን ከማነሱ በተጨማሪ መጠኑ በኩባንያው ፕሮስፔክስ ላይ አለመካተቱ፣ ባለአክሲዮኑም የገዛው ድርሻ አነስተኛ በመሆኑ በድርጅቱ ላይ የመወሰን መብት የሌለው መሆኑ ነው ሲሉ ያብራራሉ። አሁን ቀጥሎ የምንሰው በሀገር ውስጥ በድህነት፣ በጦርነት፣ በፖለቲካ ሰበብ፣ በእምነት ማጣትና በተያያዥ ምክንያቶች አልሸጥ ያለው ኢትዮ ቴሌኮም ዕጣ ፈንታው ምንድን ነው የሚለው ነው። ብልጽግና ባሳለፍነው ዓመት ለሀገር ውስጥ ገበያ ያቀረበውን አክሲዮን ግዥም ለውጭ ባለሀብት የመሸጥ ግዴታ የሚጥል ውል ከአይኤምኤፍ ጋር ገብቷል። አገር በዚህ መልኩ እየተቸበቸበች በዝምታ የሚመለከተው የሀገሪቱ ሊቅ በበዛበት በዚህ ወቅት
ለሀገር በቀል ኮርፖሬሽኖች ከሚቆረቆሩት ጥቂት ሰዎች መካከል አንዱ የሆኑት አቶ ክቡር ገና ይህንን ጉዳይ በሚመለከት ባሰፈሩት ትንታኔ ኢትዮ ቴሌኮምን ለውጭ ባለሀብት መሸጥ ላምን ሽጦ ወተት ግዢ መውጣት ነው ብለውታል። አቶ ክቡር ቃል በቃል እንዲህ ይላሉ። የአክሲዮን ድርሻውን ለህዝብ ሽያጭ ቀርቦ እቅዱ በጣም ሲያንስ ትረካው ተቀየረ። አሁን ደግሞ የድርጅቱን ትልቅ ድርሻ የውጭ ባለሀብቶች ይገዙታል የሚል ሹክሹክታ እየተሰማ ነው። እናም ለውጭ ባለሀብት ተሽጦ ከታክስ ጠቀም ያለ ገንዘብ ይገኛል፣ ከዚህም ተጠቃሚ እንሆናለን የሚል ከንቱ የሆነ አስተሳሰብ እየመጣ ይመስላል። የወርቅ እንቁላል የምትጥልን ዶሮ በመሸጥ በታክስ መልክ ጥቂት እንቁላሎችን አገኛለሁ ብሎ ማሰብ ስትራቴጂካዊ አመለካከት ሳይሆን ሁለንተናዊ በሆነ መልኩ እጅ መስጠት ነው። የወተት ላም ሽጦ ወተት ከገበያ ገዛለሁ ብሎ እንደ መጃጃል ይቆጠራል። ባለቤትነት ወሳኝ ነው። በኢትዮ ቴሌኮም ባለቤትነት ከዘለቅን ትርፉን ለራሳችን ጥቅም እናውለዋለን። የወደፊት እድገትና ልማታችን ላይ እንወስናለን። እንዲሁም የሚያዋጣንን ስትራቴጂ ነድፈን እንጓዛለን። ያለንን ብሔራዊ አንጡራ ሀብት ለውጭ ባለሀብት አሳልፈን መስጠት ዘመናዊ መሆን ወይም ከጊዜው ጋር መራመድ ሊሆን አይችልም። እንዲሁም ይህንን ካደረግን ለትውልድ የሚተርፍ ኪሳራ ነው። እንዲሁም ይህንን ድርጊት ያስፈጸሙ የሀገሪቱ አመራሮች ካለፉ በኋላ ኢትዮጵያ በቀጣይነት ስትከፍለው የምትኖረው የሚሆን ነው። እንደዚህ አይነት የሀገር ሀብት አንዴ በውጭ ባለሀብቶች እጅ ከገባ መንግስት በተቋሙ ላይ ያለውን ቁጥጥር ለአንዴና ለመጨረሻ ጊዜ ያሳጠዋል። በዚህ ምክንያት መንግስትን ዋጋ የመወሰን የመሰረተ ልማቶችን ላልደረሳቸው ዜጎች የማዳረስ ቴክኖሎጂን የማስፋፋት አልፎ ተርፎም ብሔራዊ ደህንነትን የመከላከል አቅሙን ያጣል። ነገ በውጭ ባለሀብቶች እጅ ሲገባ ኒውዮርክ፣ ለንደንና ዱባይ በሚገኙ የአክሲዮን ባለድርሻ ቱጃሮች ኪስ ነው የምንገባው። በዚህ መሀል ላይ በለውና ኢትዮጵያ የሆነ ቀውስ ቢፈጠር እነዚህ የውጭ ባለሀብቶች ነቅለው ይወጡና ኢትዮጵያ ዋነኛ ደም ስሯን ታጣለች ማለት ነው። ይህ ደግሞ የቴሌኮም አገልግሎት ለማግኘት ኪራይ ለመክፈል ትገደዳለች። ይህ የአቶ ክቡር ገና አስተያየት ነው። እዚህ ጋር ግን አንድ ፖለቲካዊ ጥያቄ መነሳት አለበት። በሀገር ውስጥ ከፍተኛ የቅቡልነት ቀውስ ውስጥ የሚገኝ የራሱን ሕዝብ እየገደለ የሚውል ሁሉን አቀፍ አፈናና እስራት ሲያካሄድ የሚያድር ተቃዋሚዎችን ታጥቀው የቀጠራቸው ሰራተኞች አድማ መጥተው የሚታገሉት አገዛዝ የማይታመን ዋሹና የተጠላ መንግስት ኢትዮጵያና መንግስቶቿ ከ100 ዓመታት በላይ ጠብቀው ያቆዩትን ኢትዮ ቴሌኮምን ለውጭ ባለሀብቶች የመሸጥ ስልጣን ሊሰጠው የተገባ ነው ወይ? ደግሞስ ድርጅቱ ተሽጠው የሚገኘው ገንዘብ ተመልሶ ለመገደያውና ለመታፈኛው ሲውል ዝም ብሎ ማስተዋል አለበት ወይ? ይህንን ለተከታታዮቻችን መወያያ ይሆን ዘንድ የምናነሳው ጥያቄ ነው።